ሊዮኔል አንድሬስ ሜሲ ወደ ዓለም ዋንጫው ፔፕ ጋርዲዮላ የእንግሊዝ ፕሪሚየር ሊግ ንጉስ ሆኗል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ይቆያል። ጁሊያን አልቫሬዝ ወደ ባርሴሎና ፎሎ እያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ። አርጀንቲና የጠበኛ ሊዮኔል አንድሬስ ሜሲ ጉዳቱ ከባድ እንዳሉና በዓለም ዋንጫው ላይ እንደምንመለከት ተነግሯል። ሊዮኔል አንድሬስ ሜሲ በዓለም ዋንጫው ላይ ምን ያስመለከታል? የሆነ ሀሳባችሁን ኮሜንት ላይ አጋሩኝ። ጁሊያን አልቫሬዝ ወደ ባርሴሎና መሄድ ፍላጎቱ እንደሆነ አትሌቲኮ ማድሪድን ልቀቁኝ የሚል ደብዳቤ እንዳስገባ ተነግሯል። ይህንን ተከትሎ ባርሴሎና 100 ሚሊዮን ይከፍል ይሆን? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ብሩኖ ፈርናንዴዝ ከሳውዲ አረቢያም ሆነ ከሌሎች ክለቦች የናስፈርም ጥያቄ ቢመጣለትም እሱ ግን መልቀቅ እንዳልፈለገ ተነግሯል ተብሏል። ወደ ማንቸስተር ዩናይትድ ቀጣይ ዓመት በአውሮፓ ሻምፒዮንስ ሊግና በፕሪሚየር ሊጉ ድንቅ ጊዜን ማሳለፍ እፈልጋለሁ ሲል ሀሳቡን አስተላልፏል። የጀርመን ቡንደስሊጋው ኃያል ቡድን የነበረው ወልፍስበርግ ከ1997 በኋላ ለመጀመሪያ ጊዜ ወደ ቡንደስሊጋ 2 መውረዱን ትናንት ምሽት አረጋግጧል ተብሏል። እንዲሁም ሴሪያው 2 ላዚዮና አታላንታ አዳዲስ አሰልጣኞችን ሲያስፈርሙ ኤሲ ሚላን ደግሞ እንዲሁም ከበርነማውዝ የለቀቀውን አንድሬ አዮናን ማስፈረም እንደሚፈልጉ አረጋግጧል ተብሏል። ጆአን ጋርሺያ በ15 ክለሽቶች የላሊጋው ምርጡ ግብ ጠባቂ መሆኑን አረጋግጧል። ሃሜስ ሮድሪጌዝ ወደ ኮሎምቢያ በዓለም ዋንጫው ላይ እንደምንመለከተው ተረጋግጧል። ኢትዮ ኤርጎን ፎሎ ላይ ሼር ኮፕሊንግ ቅርብት ሲያደርጋችሁ ፈጣንና አዳዲስ የእግር ኳስ መረጃዎችን ማግኘት ትችላላችሁ።